ሰላም ሰላም ውድ ተመልካቾች እንዴት ናችሁልኝ? ቤተሰቦች ጠፍቻለሁ፣ ተጠፋፍተናል። እናንተም ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩኝ እላለሁኝ። እኔ ያለሁላችሁ ደህና ነኝ። ዛሬ ደግሞ እንደ አዲስ ነገር ሳይሆን ያለ ነገር ነው፣ ግን ብዙዎች ላይ ተደጋጋሚ ነገር የሚመጣ ነገር ነው የምንነጋገረው። እኔ ላይ የሚያጋጥመኝ ነገር ነው እና ብዙዎች እዚህ የቆያችሁ ልጆች ግን ማለት ነው ለምንድን ነው ከየት ነው የመጣሽው? አማራ ነሽ፣ ኦሮሞ ነሽ ወይስ ትግሬ ነሽ፣ እንደዚህ ነሽ እያላችሁ ለምን ትጠይቃላችሁ? በእውነት አይባልም። ብዙ ልጆች እንደዚህ አይነት ጥያቄ ይጠይቃሉ እና የሆነ ቦታ እንኳን የሆነ ሞል ላይ ምናምን ስትገናኙ እንደዚህ አይነት ጥያቄ ይጠይቃሉ። ሰላም ምናምን ካሏችሁ በኋላ ምንድን ነሽ? አማራ ነሽ፣ ኦሮሞ ነሽ ምናምን ይላሉ እና በጣም የሚደብር ነገር ነው እንደዚህ አይነት ነገር። የሁሉም አመለካከት ቢለያይም ግን ደግሞ በእንደዚህ አይነት ነገር ሳይሆኑ ማመን ያለባችሁ ኢትዮጵያዊነት በመሆናችን ብቻ ከኢትዮጵያ ነው የመጣ ነው በሚለው ብቻ ነው ራሳችንን መታወቅም ያለብን፣ ራሳችንን ግልጽ ማድረግ ያለብን። እኛ ደግሞ እናስታውቃለን። ሀበሾች ከለራችን ራሱ ይታወቃልና የሆነ ሰው ተገናኝታችሁ ሰላም ስትሉት ምናምን ታወቃችሁ፣ እዛ በቃ የማንነት ጥያቄ ያመጣል ማለት ነው። እና ለምንድን ነው ይሄ ነገር የመጣው? ለምንድን ነው ይሄንን ከጭንቅላታችን ማስወጣት የማንችለው? ይሁን በሽታ ነው የሚመስለኝ እንደዚህ አይነት አመለካከት፣ እንደዚህ አይነት ነገር የሚጠይቅ ሰው በእውነት እንዴት ልግለጽላችሁ? ኖርማሊ አንድ ሰው ከሆነ ቦታ ወደ አንዱ ቦታ ሲሄድ የሆነ ክልል ሰው መሆን አለበት ወይ ደግሞ ለምሳሌ እረፍት ቦታ ስትገናኙ፣ እረፍት ቦታ ስትሄዱ ምናምን ማረፊያ ቦታችሁ ስትሄዱ ልጆች ስትተዋወቁ ምናምን ምንድን ነሽ ይላሉ እና አንቺ ኦሮሞ ሆነሽ ወይም ሌላው አማራ ከሆነ አንቺ እሷ ላይ ሌላ ነገር ልታደርጊ ነው ወይስ ደግሞ የሚጨምረው ፍቅር አለ ወይስ የሚቀንሰው ፍቅር አለ? ከባድ ነው። ብቻ ግን ብዙዎቻችን ይህን ነገር ማስተካከል አለብን። በእውነት የሆነ በጣም ድብር ነው የሚለው፣ እንደዚህ ያልሆነ ነገር ውስጥ ነው የሚያስገባው ጭንቅላት። ለምን እንደዚህ ጠየቁኝ? አሁን ምንም የማያውቅ ሰው አለ ስለ እንደዚህ አይነት ነገር፣ ደግሞ የሚያውቅ ሰውም አለ። ግን በዚህ ሁሉ ውስጥ ኢትዮጵያዊ ነኝ እንደማለት የሚያኮራ ነገር የለም እና ሁላችንም ኢትዮጵያዊ ነን። እኔ ኢትዮጵያዊ ነኝ፣ ከኢትዮጵያ ነው የመጣሁት ምናምን ነገር እያለን እርስ በርሳችን ብንተዋወቅ እና ደግሞ አስፈላጊ እርዳታ በሚያስፈልግበት ቦታ ሁሉ ዜጎቻችሁን ብታግዟቸው ባይ ነኝ። ማለት ኢትዮጵያ ላይ ሆነን የሆነ ስልክ አስደውይም ብንል እንኳን ስልክ አያስደውሉንም ብዛቶቻቸው። ምክንያቱም ያው ሌባ አለ እንደዚህ ያለ ምናምን ይባላል አይደለ? እዚህ ግን ያው እንደዚህ አይነት ነገር ስለሌለ እርስ በርሳችሁ ተጋገዙ። ይሄም ነገር አጋጥሞኛል እኔ ስልክ በማስደወል ዙሪያ ማለት ነው። እና ስልክ ማስደወልም ፈቃደኛ ማትሆኑ አላችሁ፣ ብቻ በብዙ ነገር ማለት ነው። ግን መርዳት ባለባችሁ አቅም፣ መርዳት በምትችሉበት አቅም ያንን ሰው ለመርዳት ጥረት አድርጉ። ኢትዮጵያዊ ነሽ ወይስ ሌላ እንትን ነሽ ምናምን ነገር ብሎ በማይሆን አመለካከት ያን ሰው ከማወዛገብ ኢትዮጵያ በመሆኗ ብቻ አምናችሁ ተቀብላችሁ መርዳት ያለባችሁ ነገር መርዳት ነው ያለባችሁ። ማገዝ ያለባችሁ ነገር መርዳት ነው ያለባችሁ እንጂ በእንደዚህ አይነት ነገር አታወዛግቧቸው። ፕሊዝ እላችኋለሁ እና እወዳችኋለሁኝ። ቻናሌን እባካችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ማየት ስትጀምሩ ደግሞ ላይክ እያደረጋችሁ ጀምሩ እላችኋለሁ። እወዳችኋለሁ። አበረታቱ። ባይ